የዚህ ቻናል ቤተሰቦች የሆናችሁና ቻናሉን አዲስ የምትቀላቀሉ በመጀመሪያ የከበረ ሰላምታዬን አቀርባለሁ። ስሜ ዳባ ይባላል። በአዲስ አበባ ከተማ ትምህርትና ስልጠና ጥራት ቁጥጥር ባለስልጣን የትምህርት ጥናትና ምርምርና የመማር ብቃት ምዘና ከፍተኛ ባለሙያ ነኝ። በትምህርት ጥናት ላይ ወደ 20 ዓመት ሰርቻለሁ። በመማር ብቃት ምዘናም እንደዚሁ ረጅም ጊዜ ሰርቻለሁ። የትምህርት ስብራት የቱ ጋር እንደሆነ ምን መደረግ እንዳለበት ምክር ሀሳቦችን ለመስጠት ጭምር ነው ይህን ፕሮግራም ያዘጋጀሁት። ከዚህ በፊት ወደ 7 ቪዲዮዎች ተለቀዋል። በመሃል ረጅም ጊዜ በግል ችግር ምክንያት ተቋርጦ ነበረ። ለመቋረጡ ደግሞ በጣም ይቅርታ እየጠየቅኩ ከአሁን በኋላ በተከታታይ የምናቀርብ መሆኑን ገልጻለሁ። ዛሬ የምናየው የፈጠራ ስራና የሰውነት ብቃት እንቅስቃሴ ችሎታን ነው። በዚህ ችሎታ ዘርፍ ብቃት ያላቸው ሰዎች አንደኛ የሰውነት እንቅስቃሴዎቻቸውን የመቆጣጠር እና የማመጣጠን ብቃት አላቸው። ሰውነታቸውን ይቆጣጠራሉ፣ ፍጥነታቸውን ያመጣጥናሉ። እየሰሩ ሰውነታቸው እንቅስቃሴ እያደረገ ያስባሉ። ማሰብና እንቅስቃሴን አንድ ላይ አዋህዶ መተግበር ችሎታ ያላቸው ወይም ብቃት ያላቸው ሰዎች ናቸው። የፈጠራ ስራዎችን ይሰራሉ። ፈጠራ ስራ ሲባል በእጅ የሚሰሩ ነገሮች፣ አዳዲስ ነገሮችን ይሰራሉ። የመገጣጠም፣ የመፍታት፣ የመግጠም እንደዚህ አይነት ብቃት አላቸው። ሌላ ስፖርታዊ እንቅስቃሴዎችን ማከናወን ይችላሉ። በስፖርታዊ እንቅስቃሴ በጣም ታዋቂዎች ናቸው። አሁን እውቆቹ የእግር ኳስ ተጫዋቾች፣ አትሌቶች፣ ቦክሰኞች እነዚህ በሙሉ በዚህ ችሎታ ዘርፍ ታዋቂዎቹ ናቸው ማለት ነው። የዚህ ችሎታ ዘርፍ ውስጥ የሚመደቡ ሰዎች ናቸው ማለት ነው። የሰዓት አጠባበቅ ወይም ታይሚንግ ላይ በጣም ጥሩዎች ናቸው። ሰዓት አጠባበቅ አሁን ለምሳሌ አይታችሁ ከሆነ የነ ኃይሌ መጨረሻ ላይ የሚሮጡበት ስናይ ታይሚንግ ነው። መቼ ምን ማድረግ እንዳለባቸው፣ መቼ መውጣት እንዳለባቸው፣ ምን ማድረግ እንዳለባቸው፣ እንደ ፍጥነት መፍጠን እንዳለባቸው ታይሚንግ የመጠበቅ ብቃታቸው ከፍተኛ ነው። የተለያዩ ሞዴሎችና ሳይንሳዊ ሙከራዎችን ይሰራል። በተለይ በሳይንሳዊ ሙከራዎች የሚታወቁ ናቸው እና ሞዴሎችን ይሰራሉ እና ምልክት ቋንቋን የመንደፍ የመጠቀም ብቃታቸው ደግሞ ከፍተኛ ነው። ምክንያቱም እነሱ እንቅስቃሴ ነው፣ ሰውነት እንቅስቃሴ የትኛው ሰውነት ምን ማድረግ እንዳለበት ስለሚያዩና ስለሚያስቡ ማለት ነው። የሚታወቁበት ሙያዎች አንደኛ የተለያዩ የስፖርት ዘርፎች፣ ሁሉም የስፖርት አይነቶች፣ እንደገና ደግሞ ከዚህ ከስፖርት ውጭ ደግሞ መርከበኞች፣ ፓይሌቶች፣ የጦር ስትራቴጂስቶች፣ ቀዳጅ ሐኪሞች፣ የአጥንት ስፔሻሊስቶች፣ ወጌሻዎች እነዚህ በዚህ ችሎታ ነው የሚታወቁት። የዘርፉ አንዳንድ ታዋቂዎች እነማን ናቸው? ቤዝ ሩዝ የሚባል ታዋቂው የቤዝቦል ተጫዋች፣ ጆርዳን አሜሪካዊ የቅርጫት ኳስ ተጫዋች፣ ታይሰን ቦክሰኛው፣ ኃይሌ ገብረስላሴ፣ አበበ ቢቂላ፣ ደራርቱ፣ ምሩጽ ይፍጠር እና የመሳሰሉት የሀገራችን ስፖርተኞች በሙሉ በዚህ ችሎታ የሚታወቁ ናቸው ማለት ነው። በዚህ ችሎታ ካቴጎሪ ውስጥ ወይም ዘርፍ ውስጥ የሚካተቱና የሚጠበቁ ናቸው ማለት ነው። አሁን በስዕል ላይ ስታዩት ምሩጽ ይፍጠር ምንድነው የሚለው? ምሩጽ ዘሺፍተር ነው የሚለው። ሺፍት የሚያደርገው ታይሚንግ፣ ቅድም ታይሚንግ ያለው ማለት ነው። ሰዓትን ጠብቆ የሰዓት አጠባበቅ ማርሽ ቀያሪ ነው የሚባለው። መቼ እንደመቀየር እንዳለበት ያውቃል ማለት ነው። ኃይሌ ገብረስላሴ አሁን 2 የኦሎምፒክ ሜዳሊያዎች እና 4 የቻምፒዮንሺፕ አሸናፊ ነው። እሱም እንደ ምሩጽ ሁሉ ታይሚንግን ጠብቆ ምን ማድረግ እንዳለበት፣ መቼ ምን ማድረግ እንዳለበት። በነገራችን ላይ እኛ ውጤቶችን ነው የምናየው። ከውጤት በፊት ግን ስልጠና እንዴት መሰልጠን እንዳለባቸው፣ ምን ማድረግ እንዳለባቸው፣ የስነ ልቦና ዝግጅታቸው ምን መሆን እንዳለበትም የመረዳት ብቃታቸው ከፍተኛ ነው። ያ ብቃታቸው ነው መጨረሻ ላይ ከልቦና ውቅር ወይም ከአስተሳሰባቸው ጋር ተዳምሮ ውጤታማ የሚያደርጋቸው ማለት ነው። አሁን ደራርቱ እንደሚታወቀው የመጀመሪያ ጥቁር አፍሪካዊ 10,000 ሜትር ማለት ነው ስታሸንፍ የመጀመሪያ አፍሪካዊት ናት። ይሄ ሌሎች የሚችሉትን እንችላለን የሚል ስነ ልቦናንም ጭምር ተላብሶ መስራት የሚችሉና አስቦ የሚፈጽሙ ናቸው ማለት ነው። ጆርዳን ብዙ ጨዋታዎችን ተጫውተው ለምሳሌ ተሸንፈዋል። እሱ መሸነፍን ሳይሆን ሌላ ጊዜ ማሸነፍ እንደሚችል ራሱን እያዘጋጀ ሲሄድ የነበረ እና መጨረሻ ላይም ውጤታማ የሆነበት ሁኔታ ነው ያለው ማለት ነው። እነዚህ በስነ ጽሁፍ አግኝቼ ሳይሆን እንዲሁ ከምናውቀው ከምናስበው ሳዛምዳቸው ዶክተር ሳሙኤል ኃይሌ የሚባል እና ፕሮፌሰር ብሩክ ላምብሶ የሚባሉ ታዋቂ የአጥንት ስፔሻሊስቶች ናቸው። አጥንት ስፔሻሊስቶች የዚህ ችሎታ ባለቤቶች መሆናቸውን ምንም ያለ ጥርጥር ያስቀምጣሉ ብዙ ጽሁፎች እና በዚህ ዙሪያ ወደ 25 ጽሁፎችን ሳነብ 25ቱም የአጥንት ስፔሻሊስቶች የዚህ ችሎታ ዘርፍ ባለቤቶች እንደሆኑ ስለሚያስቀምጥ አንዳንዶቻቸውን ዝም ብዬ አነሳዋቸው ማለት ነው። እነዚህም አሁን ጎግል ብታረጉ ምን እንደሰሩ ታገኙታላችሁ።
ስለዚህ እነዚህ ሰዎች እነዚህና ሌሎችም አልጻፍንላቸው። ኢትዮጵያውያን ችግራችን ምንድነው? ሰንደን የችሎታ ዘርፎቻችንን ብቃቶቻችንን ሰንደን አስቀምጠን ለልጆች የማስተላለፍ ባህሉ ገና ስለሆነ አንዱ ስብራታችን እዛ አካባቢ ስለሆነ ወደፊት ይሻሻላል ከሚል ነው ይሄን ሐሳብ በዚህ ላይ ያቀረብኩትና ስለዚህ ይሄን ቻናል አዲስ የምትቀላቀሉት ሰብስክራይብ እንድታረጉ ከወደዳችሁም ላይክ እንድታረጉና ለሌሎችም ሼር እንድታረጉ ጥሪን እያቀረብኩ በትምህርት ጉዳይ ላይ የትውልድ ጉዳይ ነውና እንነጋገርበት፣ ሐሳብ እንሰጣት። በመጨረሻ ደግሞ አስተያየት እንድሰጡ ኮሜንት እንድታረጉን ገንቢ ሐሳብ እንድታቀርቡልን ጥያቄዎችን እንድትጠይቁ እንድንነጋገርበት ብዙ ባለሙያዎች ጋር ብዙ የዩኒቨርሲቲ ምሁራን ጋር የመገናኘት እድል ስላለኝ እነሱም ጭምር ገብቶ ሐሳብ የሚሰጡበት ሁኔታ የሚመቻች ስለሆነ በዚህ ጉዳይ ላይ ዝም አንበል፣ እንነጋገር ለማለት ነው። በቀጣይ የሙዚቃ ችሎታ ዘርፍ ነው የምናየው። በዚህ ሙዚቃ ችሎታ ዘርፍ ልክ እንዳሁኑ አንዳንድ ወሳኝ ሐሳቦችን እያነሳን እንነጋገርበታለን። ስለዚህ ለዛሬ በዚሁ አበቃና በሚቀጥለው አሁን በጠቀስኩት በሙዚቃ ችሎታ ፕሮግራም እንገናኝ። አመሰግናለሁ።